ወይዘሮ ሜላት እንዳያችሁት እንግዲህ ካሁን በፊት አቶ መዘከር ለብዙ ጊዜ የኔን ኃላፊነት ላንቺ ልስጥሽ እያለ ሲለምናት ነበረ። ወይዘሮ ሜላት ደግሞ እኔ የራሴ ድርጅት አለኝ፣ ስለዚህ ነገ ድርጅቴ ሲመለስልኝ ወደ ራሴ ድርጅት የምመለስ ሰው ነኝ በማለትም እንግዲህ የአቶ መዘክርን ኃላፊነት መቀበል አልፈለገችም ነበረ። እንግዲህ ደግሞ እንዳያችሁት የድርጅቷን ሁኔታ እንግዲህ ከአሁን በፊት እንግዲህ እሷ ነበረች የምትከታተለው እና አሁን ላይ ደግሞ አሴር ሁነኛ ሰው ስላመጣላትና ያንን እንግዲህ ፋይሉን አሳልፋ ለዛ ለሰው እንግዲህ ያ ሰው እንዲከታተልላት ጠበቃው ማለት ነው ካደረገች በኋላ የአቶ መዘክርን እንግዲህ ኃላፊነት ለመቀበል ከኢዮቤል ጋር እንግዲህ በተደጋጋሚ አውርተውበት ለመቀበል የሆነ እንትን ብላ ነበረ። ለመቀበል እንግዲህ ፍላጎት ኖሯት ነበረ። ግን ደግሞ አቶ መዘክር እንደተመለከታችሁት ዛሬ ላይ ስብሰባ አድርጎ ነበረ። ወይዘሮ ሜላት እንዳያችሁት ለምንድን ነው ስብሰባ እንዳለ ያልተነገረን? ቀደም ብለን እንዳናስብበት ለምንድን ነው ስብሰባ በድንገት የሚደረገው? ማለት ከመሰብሰብ ይልቅ እኮ መስራት ይበልጣል እያለችም እንትን እያለ ነበር። ግን ወይዘሮ ሜላት ደግሞ ስራ እንዳለ ሆኖ ግን ደግሞ አንዳንድ ነገሮች በንግግር የሚፈቱ እንደሆኑ ደግሞ ማወቅ አለበት። ሲቀጥልም ደግሞ የሆነ ቁጥት ባትል ረጋ ብትል ማለት አንዳንዴ የሆነ ትክክል ነገር ሆነ ግን በመቸኮላችንና የሆነ ችኩል ብለን በመናገራችን ብዙ የምናጣው ነገር አለና እና ወይዘሮ ሜላት እንግዲህ ይሄንን ባህሪዋንና ይሄንን ጸባዩን ብታስተካክል ብዬ አስባለሁ ማለት ነው። እናም እንግዲህ እንዳያችሁት ሉሊት ደግሞ ስራ እንዳለ ሆኖ አንዳንዴም መሰብሰባችን ግድ ነው። ቆይ አንቺ ለምንድን ነው እንደዚህ የሚያደርገሽ ስትልም እንግዲህ ግን ትነግራታለች። እንግዲህ በዚሁም አጋጣሚም ሌላኛውም ደግሞ የአቶ መዘክርን ትዕዛዝ ለምንድን ነው የማትቀበዩ? ቆይ አንቺ ማን ስለሆንሽ ነው ሲልም እንግዲህ ተናግሯታል ማለት ነው። እና ይህንን ነገር እንግዲህ ሲናገራትም ኢዮቤል በዚህ ጊዜ ወይዘሮ ሜላት እሺ ተረጋጊና ሁሉንም ነገር እስቲ የሚሉትን እንስማ ሲልም እንግዲህ ይነግራታል ማለት ነው። እሷም እሺ ብላ እንግዲህ የአቶ መዘክርን ማለት ነው የአቶ መዘክርን እንግዲህ ስብሰባው እሺ ምንድን ነው እንስማው በማለትም ትናገራለች ማለት ነው። እናም እሺ ማለት ያው እኔ እንግዲህ አሁን ላይ ወደ ውጭ ሀገር እንግዲህ ለሕክምና ምናምን እሄዳለሁ እና ታዲያ ነው ለዚህ ነው ስብሰባው አለች። ኧረ አይባልም ይላት እንዴ ተይ እንጂ ሆ ከዛ እንደዛ ስትል እንግዲህ አይ ማለት እንደዛ ማለት ሳይሆን እኔ ለአንዴና ለመጨረሻ ጊዜ ቀዶ ሕክምና ላደርግ ነው የሚሄደው እና እንግዲህ እንዳያችሁት ሕክምናዬ በሰላም ከተጠናቀቀ በሰላም እንገናኝና እንግዲህ እንዳያችሁት ከእናንተ ውስጥ እንግዲህ እኔ እየመረኩት የኔን ኃላፊነት እንዲቀበል ወይዘሮ ሜላትን ነበረና ወይዘሮ ሜላትም እንግዲህ የራሴ ነገር አለኝ የራሴ የሚያስጨንቀኝ ነገር አለኝ ብላም እንግዲህ ኃላፊነቱን ልትቀበለኝ አልቻለችም እና ለዛም እንግዲህ ተረድቻታለሁ ሲልም እንግዲህ በዚህ ጊዜ ወይዘሮ ሜላት ማለት ነው አመሰግናለሁ አቶ መዘክር ስለተረዳይ ከልብ አመሰግናለሁ ብላ ምስጋናዋንም ገልጻ ነበረ ማለት ነው። እናም ችግር የለውም ብሎ እንግዲህ ማለት ሕክምናው ግን እንደዚህ ከባድ ነገር ነው እንደ ምናምን ስትለውም አይ እንግዲህ እሱም ፈጣሪ ነው የሚያውቀው እና አሁን ላይ እንግዲህ ወደ ዋና ነጥባችን ስመጣ እንግዲህ የኔን ኃላፊነት ሁሉንም ነገር የሚፈረሙትን ነገሮች የምትፈረም እንግዲህ የሚደረጉትን ነገሮች ሁሉ የምታደርገው ሉሊት ትሆናለች ስትልም እንግዲህ ሁሉም ነበሩ የደነገጡት። ሉሊትም በነገራችን ላይ መቼም ቢሆን አላሰቧትም ነበር። አቶ መዘክር ራሱ ሉሊትን እንዴት ሊመርጣት እንደቻለ ግራ ነው የገባን። እኔ ግን ውዶች አቶ መዘክር ይመስለኛል እንግዲህ ከአቶ ከማቴ ካሁን በፊት እንግዲህ ከዚህ ከእዝራ አባት ጋር ማለት ነው ከበቃሉ ጋር ከሱ ጋር ግንኙነት ያለው ይመስለኛል። እንግዲህ ወይዘሮ ሜላትን በዚህ ልክ እንግዲህ ፈልገው አፈላልገው እንግዲህ እንደዚህ አይነት ነገር ማለት ለምንድን ነው እኔ የሆነ ጥያቄ እየፈጠረብኝ ነው። ሲቀጥልስ ደግሞ ለምንድን ነው ይህንኛውን ልጅ ማለት ነው የወይዘሮ ሜላትን ጉዳይ እንድትከታተለው ፈልጋለሁኝ ብሎታል ማለት ነው። ግን ይህንን ነገር ለምንድን ነው ወይዘሮ ሜላትን መጀመሪያ ለምንድን አልጠየቃትም? እንደዚህ አይነት ልጅ አለ ማለት እኔ የሆነ ነገር ማለት ልርዳሽ ብሎ ስለምንድን ነው እንትን ያለው? ሲቀጥልም ደግሞ ኢዮቤል ራሱ ያው እንዳያችሁት ማለት ነው እንግዲህ ፋይሏን ሁሉንም ነገር የሚያስጨንቃትን ነገር
እሱን ነገር እንግዲህ ለጠበቃ ስለሰጠች ምናምን ብሎ ራሱ እሱንም እያማከረው ነበረ። ግን እዛ ላይ ራሱ እንደተመለከታችሁት ምንም ነገር አልተናገረም ማለት ነው። እንግዲህ ዝምታ ነበር የመረጠው ማለት ነው። እና እዚህ ጋር እንግዲህ ጥያቄ ይፈጥራልና ማለት እንግዲህ ወይዘሮ ሜላትን ያልሆነ ነገር እንግዲህ እንዳያስፈርሟትና ያልሆነ ነገር እንግዲህ እዳ ውስጥ እንዳይከቷት ብዬ እፈራለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። ሲቀጥል ጠበቃው እንዳያችሁ ካሁን በፊት እንግዲህ የአቶ መዘክር ማለት ነው ሰራተኛ ሲያስቸግረው ነበረ። የወይዘሮ ሜላትን እንግዲህ ፋይል አንተ እንዲያስከዋቃለሁ ስለዚህ ፋይሉን ስጠኝ አይነት ነገር እንግዲህ ጠይቆት ነበረ እና ዛሬ ላይ እንግዲህ ጠበቃው እንደተመለከታችሁት አሴርን እንገናኝ ምናምን ብሎ ተገናኝተው ነበረ። ቆይናና ሳትደብቅ ምንም ነገር ሳትደብቅ እውነታውን እንድትነግረኝ ይፈልጋለሁ። ወይዘሮ ሜላትን የሚያግዛት ሰው አለ እንዲህ በማለት ነበር የጠየቀው። ማለት አልገባኝም። ኧረ ሜላትን የሚያግዛት ማንም ሰው የለም ሲልም እንግዲህ አይ የሆነ ሰውዬ በተደጋጋሚ የወይዘሮ ሜላትን ፋይል አንተ ነህ ያስከው፣ ስለዚህ የወይዘሮ ሜላትን መርዳት እፈልጋለሁኝ እያለ በተደጋጋሚ ሲያስቸግር ነበረና ለዛም ነው የጠየቅኩህ፣ ስለዚህ ምንም ነገር እንዳትደብቅ ሲልም እንግዲህ ጠይቆት ነበረ። እሱ ደግሞ አይ ምንም ነገር ማንም ሰው የለም ማለት እነሱን የሚያግዝ ሰው ቢኖር ኖሮ የዛለት ለምን አላገዟቸውም? አሁን አንተ ስትይዘው ለምን እንዲመጡ ሲልም እንግዲህ ነግረዋል። እና እሱም እኮን የምኮ ለዚህ እኮ ነው ግራ ይገባኝ ሲልም እንግዲህ የጠበቃው የሚመልስለታል ማለት ነው። አይ እመነኝ ማለት የማንም ሰው የላቸውም እነሱን የሚያግዛቸው የለም እና ደግሞ በተረፈ እንግዲህ እኛ እናጣራለን ያለውን ነገር ሲልም እንግዲህ በዚህ ተነጋግረው ይለያያሉ። ሌላው ኤላና እንግዲህ ሀንዬ ተገናኝተው ነበረ። ካሁን በፊት እንግዲህ ሀንዬ የማይሆን ነገር እንግዲህ ተናግራ ነበረ። እዝራ እንግዲህ ከእዝራ ስጣላ ያንን አጋጣሚ ተጠቅሞ እሱ የራሱ አደረገኝ አሁን ደግሞ ምናምን ብለው ነበር። አይ በቃ እሺ ይኸውልሽ ለምንድን ነው አንቺ ጥገኛ የምትሆኘው? በማለትም እንግዲህ ያንን ነገር ተናግሯት እንግዲህ ሄዶ ነበር እና ዛሬ ላይ አንስታ ነበር እና ቆይ ባለፈው እያናገርኩ ለምንድን ነው የሄድከው ምናምን ስትለው አይ አነጋገርሽ ትክክል ስላልመሰለኝ ነው ትለዋለች። ማለት ትክክል ስላልመሰለኝ ማለት ስትለው እንግዲህ ትክክል ስላልመሰለኝ ማለት ምናምን ስትለው አይ ማለቴ ምናምን ይላታል። አይ ንገሬ ማለቴ እኔ ስሜትን መጠየቅ ጥፋተኛ ነኝ እንዴ ስትለው አይ ጥፋተኛ ነሽ ማለቴ ሳይሆን ሀንዬ ይላታል። እሺ ምንድን ነው አሁን ንገሬ ሁሉንም ነገር ትለዋለች። እሺ ማለቴ በነገርሽ ማለት አትቀየሚም ስላተማ ይሄን ያልቀየምም አለችው። አይኔ እኮ የመሰለኝ ማለቴ የሆነ በወቅቱ ከአሴር ብትጣል ወደ እኔ ልትመጭ ነው ወይ ምናምን አላል ማለቴ ስሜቴን ስትጠይቅኝ እንደዛ ነበር የተረዳሁት ስትልም እንግዲህ ይነግራታል። እኛም በነገራችን ላይ ኤላዬ እኛም በእውነቱ በወቅቱ እንደዛ ነበር የመሰለኝን የራሱ የሆነ አጠያየቋ ምናምን ግራ የሚያጋባ ነበረና እኔ ራሱ ይች ልጅ እንደ አልገባኝም። ለምንድን ነው በሰዎች ላይ የሆነ ድጋፍ የምትፈልገው? ለምንድን ነው በራሷ የማትቆመው ብዬ ነበረ ማለት ነው። እና ዛሬ ላይ እንግዲህ አይ በፍጹም እንዴት እንደዚህ አይነት ነገር ታስባለህ? በፍጹም እንደዚህ አይነት ነገር ታስባለህ ብዬ አስቤም ገምቼም አላቅም ነበረ። እኔ በወቅቱ እንደዛ ብዬ እንትን ያልኩን እናንተ በተደጋጋሚ ስንገናኝ አጉል ተስፋ እየሰጠውህ ተስፋ እንዳይኖርህ ብዬ ያንን ነገር ለማናገር ነው እንጂ ትለዋለች። ከዛና ታዲያ እንግዲህ ያለ ስራሽ ነው ስወቅስሽ የነበረው ከማን ጋር ነው ደግሞ ስታማኝ የነበረው ስትለው አይ ከራሴ ጋር ነው ትለዋለች ማለት ነው። ከዛ እንደዛ ስልም አይ በቃ ኤላ ከእንግዲህ በኋላ እኔ እናንተ ባንገናኝ ደስ ይለኛል። በቃ ከእንግዲህ በኋላ እኔ እናንተ መገናኘታችን አስፈላጊ አይደለም ብላም ትታው ትሄዳለች ማለት ነው። ቆይ ኤላ ምንድን ያደረግከው ደግሞ ትክክል ነች ምናምን እንዴት እንደዛ አስባለሁ እንዴት እንደዚህ አይነት ነገር አደርጋለሁ ሲልም እንግዲህ ኤላም እየተናደደ ነበረ ማለት ነው። እና ሌላው እንግዲህ ወይዘሮ ሜላት እንግዲህ እና ሎሊት እንግዲህ በድርጅቱ ውስጥ ያው ስምምነት ስለሌላቸው እንግዲህ አቶ መዘከር ለኢዮቤል አደራ እየሰጠ ነበረ። ምክንያቱም እንግዲህ በጣም ጥፋት አጥፍቻለሁ በእርግጥ ማለቴ ሎሊትን ማናገር ነበረብኝ ማለቴ
ሜላትን በድጋሚ ማናገር ነበረብኝ። ስለዚህ እዚህ ነገር ውስጥ እዚህ ድርጅት ውስጥ የሆነ አላስፈላጊ ነገር መፈጠሩ ስለማይቀር ወይዘሮ ሜላትን እንድትጠብቃ ትፈልጋለሁ ማለት ምናምን ሲልም ማለትማ ያው ከሉሊት ይለዋል። ይችን የመሰለ ሰራተኛ ማጣት አልፈልግም ሲል ተመልክተነዋል። እንግዲህ አቶ መዘክርና ውዶቼ ኖላዊ ድራማ እስከዚህ ፓርት ይዘንላችሁ ይቀርበናል። በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።